ሰውን ሰላም ላለመንሳት ልብሳችሁን እጠቡ። እውነቴን ነው። ልብሳችሁን እጠቡ። እግዚአብሔር ቆሽሹ እንደዚህ ብሎ አላለም። ይልቁንስ እብደቱ ይቅር እንጂ ልብስን ማጠብ፣ ካልሲን ማጠብ፣ ጥርስን መቦረሽ እንጂ ምስጢር ልታወሩ እንደዚህ ስትሉ ሰንጥቆ መጣል የለበትም። ወይ ባይታዊ ሆናችሁ ደግሞ እንደው ከትርምት አይቆጠርላችሁ። ባይታውያን አፋቸው እስኪለውጥ ድረስ ይጾማሉ አባቶቻችን 40 ቀን እህል ውሃ ሳይቀምሱበት ማለት ነው። እሱ ቢሆን ሸጋ ነው። ከሰው ጋር የሚኖር ሰው ግን ንጽህናውንም ተጠንቅቆ አይምሮ ከጤና በቀር ማለት ነው። ጤና ያመጣው ምን ይደረጋል? ሁሉ ንግግራችን ሁሉ ተጠንቅቀን መናገር አለብን። የሰውን አይምሮ ሰው እንዳይከፋው መጠንቀቅ አለብን። ቀላል እንዳይመስላችሁ ነው። የኛ በግድ የለሽነት ያደረግናት አንድ ነገር የቤት ስራ ሆናበት የምታደርጉ ብዙ ሰው አለ። የቤት ስራ የምትሆንበት ማለት ነው። እና ስንናገርም ተጠንቅቀን እንደዋዛ የተናገርነው ወንድም እንዳይጎዳብን እና አንደኛው ሰላም አንንሳ፣ ሁለተኛ ሰላም መስጠት። ሰውን ራሱ ደካማ ጎኑን እያነሱ ዝም ብሎ መቀብቀብ፣ እንደዚህ በመስማር መቀብቀብ። ሲያንዲት በጎ ነገር ምዘዙና ያችን አድንቁለት እንዲወጣ ማለት ነው። ወጣ እንዲህ አንተ እኮ ድምጽ ጥሩ ነው፣ ምን አንተ እንዲህ ስትናገር ራሱ እኮ ጥሩ የሆነች ነገር ፈልገን እንዲሁ ፈላልገን የሌለው እንኳን ቢሆን አንተ እንዲህ ያለ ጥሩ ነገር አለ ታስምነው ነቃ ይላል። እንዲህ ይሄ ምንድነው ዝናብ ጠፍቶ ሰንምቶ ጠብ እንዳለበት ቡቃያ ፈገግ ይላል። ናቲ ልቡ እንዲሁ ንቅት ይላል። እንዲሁ ተስፋ እኮ ለሰው ልጅ እኮ ትልቅ ጉልበት እኮ ነው ማለት ነው። አይሆንልህም አሉት። ግን በቃ ይኸው ሕፃን ልጅ አላያችሁትም? ዱብ ይልና ባፉ ጎበዝ የኔ ልጅ ጎበዝ ብሎ ይነሳል። ይድፋ ካሉት ግን ብሎ ወደ ለቅሶ ሄዳል ማለት ነው። አይዞህ ትልቅ ጉልበት ነው ለሰው። አይዞህ ትወጣዋለህ፣ ትዘልቀዋለህ። እንደዚያ ካሉት ነው። ጌታ እኮ ትንንሽ ነገሮችን እኮ ነው እየመረጠ ሲያደንቅ የነበረው አይደለም እንዴ? የቅዱሳንን ትንንሽ ነገሮችን ጴጥሮስ ብፁዕ ነህ እያለ ሲያደንቀው የነበረ። እንግዲህ በሌላ ቀን እኮ ሰይጣን ነህ ብሎታል። ያን ተግባር እያቆ ብፁዕ ነህ አንተ እኮ አለት ነህ ብሎታል። ሐሙስ ማታ 3 ጊዜ የሚክደውን ሰውዬ ነው እኮ አለት ነህ ሲለው የነበረው። ሰው የፈለገ ድካም ቢኖርበት እንዲበረታ፣ እንዲያድግ፣ እንዲወጣ ማበርታት ነው እንጂ እዚያው መቀብቀብ አይደለም። እዚያው ላይ ችግሩ ራሱ አሁንማ ስብከቱ ራሱ እኮ ራሱን ችሎ ምስማሩ ነው። ሰባኪው ሁሉ